ዝናን ብዙ አልፈልገውም። ዝነኝነት ለወጣቶች ነው። እኔ የምፈልገው ሙዚቃዬ ከሁሉ ዘንድ እንዲደርስና እንዳይጠፋ ነው። ይህ የሙዚቃ አቀናባሪ፣ ፒያኖ ተጫዋችና መነኩሴ የነበሩት የእማሆይ ጽጌ ማርያም ንግግር ነበር። የእማሆይ ጽጌ ማርያም የሙዚቃ ጉዞ በቀላል የተገኘ አልነበረም። ይልቁንም በጦርነት በእምነትና መስዋዕትነት የተከበበ ጭምር እንጂ። እማሆይ ጽጌ ማርያም ወይም ደግሞ በቀድሞ ስማቸው የውብዳር ገብሩ የተወለዱት በ1923 ታህሳስ ወር አዲስ አበባ ውስጥ ነበረ። ከሀብታም ቤተሰብ የተገኙት የውብዳር አባታቸው የጎንደርና አዲስ አበባ ከንቲባ ብሎም ዲፕሎማት የነበሩት ገብሩ ደስታ፣ እናታቸው ደግሞ ካሳዬ ይልማ ይባላሉ። በ1929 እማሆይ ጽጌ ማርያም ወይም ደግሞ የውብዳር የ6 ዓመት ልጅ እያሉ ከታላቅ እህታቸው ስንዱ ጋር ለትምህርት ወደ ቤዝል ስዊዘርላንድ ያቀናሉ። በዛም ፒያኖና ቫዮሊን መጫወትን ይማራሉ። በዚህም እማሆይ ለሙዚቃ በከፍተኛ ሁኔታ መሳብ ይጀምራሉ። በዛ በለጋ እድሜያቸው ዘስቶርም የተሰኘው ሙዚቃ ማቀናበር ችለውም ነበር። በ1933 ወደ ኢትዮጵያ በመመለስ በእቴጌ መነን ትምህርት ቤት ገብተው ትምህርታቸውን መማር ቀጠሉ። እማሆይ የ13 ዓመት እያሉ ሁለተኛው ኢትዮ ጣሊያን ጦርነት ይነሳል። በዚህም የተነሳ የፖለቲካ እስረኛ በመሆን እማሆይና ቤተሰቦቻቸው ወደ ጣሊያን ተወስደው ይታሰራሉ። ለተወሰኑ ጊዜያት መደበኛ ትምህርትም ሆነ ሙዚቃ መማሩ ተቋርጦባቸው ነበር። በጣሊያን ቆይታቸው 3 የቤተሰብ አባላታቸውም ተገደሉ። ከ2 ዓመት እስር በኋላ ወደ ኢትዮጵያ የተመለሱ ሲሆን የሙዚቃ ትምህርታቸውን ቀጥለዋል። ፒያኖና ቫዮሊን ለማጥናት ወደ ግብጽ ካይሮ ያቀኑ ሲሆን በዛም የአይሁድ ዝርያ ያለበት ፖላንዳዊው እውቅ የቫዮሊን ተጫዋች አሌክዛንደር መምህራቸውም ነበር። በካይሮ የነበራቸውን ቆይታ ሲናገሩ እማሆይ የህይወቴ ደስተኛ የነበርኩበት ዓመት ይሉታል። ነገር ግን የካይሮ ሙቀት ጤና እየነሳ ስላስቸገራቸው ወደ ትውልድ ከተማቸው አዲስ አበባ ይመጣሉ። በአፄ ኃይለ ሥላሴ አመራርነት ዘመን የእማሆይን ታሪክ የለወጠ ነገር ይፈጠራል። የእማሆይ ታላቅ ወንድም የክብር ዘበኛ ባንድ መሪ ሆነው ይቀጠራሉ። በዚህም እማሆይ አልፎ አልፎ የፒያኖ ቅንብሮቻቸውን ከቀድሞ መምህራቸው አሌክዛንደር ጋር በመሆን ለአፄ ኃይለ ሥላሴ ለማቅረብ ቻሉ። የእማሆይ ስኬት በሙዚቃ ብቻ አልተገደበም። በወቅቱ የመጀመሪያዋ ጸሐፊ በመሆን የውጭ ጉዳይ ሚኒስቴር ተቀጥረውም ሰርተው ነበር። የእማሆይን ታሪክ እስከ መጨረሻ የቀየረው ገጠመኝ ነበር። እማሆይ ለ2 ዓመታት የሚቆይ ነጻ የትምህርት እድል በእንግሊዝ ሀገር ያገኛሉ። ነገር ግን በወቅቱ የነበሩ አመራሮች እንዳይሄዱ ክልከላን አደረጉ። ይህ በእጅጉ የጎዳቸው እማሆይ በከፍተኛ ድባቴ ውስጥ ይወድቃሉ። ብሎም በጠና ታሞ ሆስፒታል ገቡ። ቤተሰቦቻቸውን ጨምረው ድነው ይሄዳሉ የሚል ሀሳብ አልነበራቸውም ነበርና በዚህም እማሆይ ቅዱስ ቁርባኑን ወስደው ማረፍን ፈለጉ። ቅዱስ ቁርባኑንም ወሰዱ። በከፍተኛ እንቅልፍ ተውጠው ለ24 ሰዓት ከቆዩ በኋላ ሙሉ ለሙሉ ተችሏቸው ነቁ። ከዚህ በኋላ ወደ ግሼ ማርያም ገዳም በማቅናት በዛም የምንኩስናን ህይወት ጀመሩ። ጸጉራቸውን ተላጩ፣ ባዶ እግራቸውን መሄድ ጀመሩ። ቢጫ የምንኩስና ልብሳቸውን ተጎናጸፉ። ይህ ሲሆን ገና የ25 ዓመት ወጣት ነበሩ። በዚህ መሀል ግን የሙዚቃና የፒያኖ ፍቅር ሙሉ ለሙሉ ያልወጣላቸው እማሆይ በ1950 አባታቸው ከንቲባ ገብሩ ካለፉ በኋላ ፒያኖ መጫወታቸውንና ሙዚቃ ማቀናበራቸውን ከምንኩስናው ጎን ለጎን ቀጠሉ። በዚህም በ1960 ተከስቶ በነበረው ድርቅ ገቢ ማሰባሰቢያ ይሆን ዘንድ ፋሚሊ ዲዛስተር የተሰኘው ሙዚቃ አቀናብረው ለቀቁ። ከዚያም በፍቅር እስከ መቃብር ትረካ ላይ ታውቆ የነበረው ሆምለስ ወንደረርን ሰሩ። ከዚያም በኢየሩሳሌም በሚገኘው የኦርቶዶክስ ቤተክርስቲያን ደብረ ገነት ገዳም ገብተው መኖር ጀመሩ። በዚያም በርከት ላሉ 10 ዓመታት ቆዩ። ከ1970 እስከ 1990 ባሉት 20 ዓመታት ከ150 በላይ የሚጠጉ የፒያኖ ኦርጋንና ኦፔራ ሙዚቃ ቅንብሮችን ሳይሰሙ በጨለማ ውስጥ ቆዩ። ምክንያቱ ደግሞ በወቅቱ የነበረው ወታደራዊ መንግስት በሀገሪቱ ላይ ይሰሙ የነበሩ ሙዚቃዎች ላይ ክልከላ አድርጎ ስለነበረም ነው። ከ1970 እስከ 1990 ባሉት 20 ዓመታት ከ150 በላይ የሚጠጉ የፒያኖ ኦርጋንና ኦፔራ የሙዚቃ ቅንብሮች ሳይሰሙ በጨለማ ውስጥ ቆይተው ነበር። ምክንያቱ ደግሞ በወቅቱ የነበረው ወታደራዊ መንግስት በሀገሪቱ ላይ ይሰሙ የነበሩ ሙዚቃዎች ላይ ክልከላን አድርጎ ስለነበር ነው። በ2006 በ1960ዎቹ ተሰርተው ተቀምጠው የቆዩ የሙዚቃ ቅንብሮች መሰማት ጀመሩ። ይህም ከአዲስ አበባ አልፎ ለአካዳሚ አዋርድ እጩ የነበሩ ፊልሞች ላይ ታይም እንዲሁም ደግሞ ፓሲንግ ላይ ብሎም የተለያዩ ዶክመንተሪዎች ማጀቢያም ሆነው ነበር። በ2007 ከዋሽንግተን ዲሲ እስከ አፍሪካ ያሉ ህጻናት ሙዚቃ እንዲማሩ በሚል የእማሆይ ጽጌ ማርያም የሙዚቃ ፋውንዴሽንን መሰረቱ። የእማሆይ ጽጌ ማርያም የህይወት ጉዞ የሚያስቃኝ ዶክመንተሪ በ2023 በራሳቸው በተቋቋመ ፋውንዴሽን ተሰርቶም ነበር።
መነኩሴቷን ሙዚቀኛ በ2023 እንደ ግሪጎሪያን አቆጣጠር በተወለዱ በ99 ዓመታቸው በኢየሩሳሌም አረፉ።